አዲሱ ሲስተም ይላል። አባ ኦኬ ነሽ? አንዴ እሱ ጃኬት ያጅልኝ እስቲ። 5,000 ብር ምንም አይቀንስም። አንዴ ምናምን የሚባል ነገር የለም ብራዘር። በአዲሱ ሲስተም ማለት ነው ሰው ከሰው የሆነ ዕቃ ከተቀባ ምንም አንዴ ምናምን ያስፈልግ 5,000 ብር አንተ ብራዘር ቀልድ አድርግ ዘንበል አንተ 5,000 ብር አንተ እኔ ለቀልድ አይደለም የሚወጡት ከቤት ማለት ነው። አፍተኛው ዘንበል እሺ ዘንበል 4,000 አድርጌ አንድ ንግግር አልፋትም 4,000 ብር አንተ አዲሱ ሲስተም ነው። ብራዘር አባ ወደና አብዲ ቤት የሚወስደው መንገድ የቱ ጋር? እንዴት አታውቅም? ወሪያ አብዲ ማቋለ እንደዚህ ከተማው ነው። አይ የና አብዲ ቤት አላውቅም ብራዘር። ምን ማለት ነው? ተባበረኝ። ወሪያ ሌላም ጠይቆ ሰው የለም። አዳምጠኝ። የና አብዲ ቤት ፈልገህ ነው? አዳምጠኝ። ዋው የና አብዲ ቤት ለመሄድ ፈልገህ ነው? በዚህኛው መንገድ አዳምጠኝ። የና አብዲ ቤት ፈልገህ ነው? በዚህኛው መንገድ ቀጥታ ትሄዳለህ። ወደ ታች የሚወስደው መንገድ አለ፣ ወደ ላይ የሚወስደው መንገድ አለ። ሁለቱንም መንገድ እንዲህ ታልፋለህ። እንዲህ በዚህ መንገድ እንዲህ ታልፋለህ። አዳምጠኝ። ወይ ቀጥታ ትሄዳለህ። እንዲህ ስትታጠፍ ታች ላይ ማለት ነው አብዱ ምግብ ቤት አብዲ አይደለም አብዱ የአብዱ ምግብ ቤት ነው። ምግብ ቤቱን ማለት ነው እንዲህ ታልፋለህ። ምግብ ቤቱን እንዳለፍከው ታች ላይ ማለት ነው እንዲህ ዛፍ አለ። ዛፉ ላይ ትወጣና ማለት ነው ትወርዳለህ። ቀጥታ ማለት ነው ልክ ዛፍ ይቅርታ ሄሎ ፋዘር አለ ይቅርታ አንሳስ ሄሎ ፋዘር ወየ ፋዘርዬ አቤት አዎ መጋዘን ገባሁ አሁን መጋዘን ውስጥ ነኝ እኮ አሁን የአዳማ መጋዘን ውስጥ ነኝ ሶሪ አለ ፋዘር አዎ እዚህ ጋር አንድ ተሳቢና አንድ ፌሰር ቆሟል እያራገፍኩ ነው ይሉን እኮ አሁን ይኸው ተሳቢ 400 ነው የጫነው ፌሰሩ 100 ነው የጫነው በቃ አራግፌ ነው ጨረስኩ እመጣለሁ ችግር የለውም እሺ ፋዘርዬ አንተ ይለው ቀስ እያልክ ላስቀይመው እንዴ ነው አንተ እህሉን ስታራግፍ ቀስ እያልክ አራግፍ እዚህ ጋር ነው እያስጨነቀኝ አንዴ ፋዘርዬ ችግር የለውም በቃ እሺ ያው እንደጨረስኩ መጋዘኑን ቆልፌ እመጣለሁ በቃ ሚስቴም ካንተ ጋር ናታ አይ በቃ እመጣለሁ እዛ በቃ መጣባት ይዤዋለሁ እቃውን ይዤዋለሁ እኮ